450 19 38 37 አረ ብዙ ነገር አለ ያገሬ ልጆች ማለት ነው። ታስታውሱ ከሆነ ከአንድ ወርና ከሁለት ወር በፊት የሐዋላና የባንክ ልዩነቶች የተወሰኑ ብሮች ነበሩ ማለት ነው። 2 ብር 3 ብር 4 ብር አይደል? አሁንስ አልተገናኙም። ነጋዴውም ሸቃለውም ባንዲው ደንግጧል። ይሄን ቪዲዮ ሳታዩ ብራችሁ እንዳትልኩ ጥንቃቄ አድርጉ። እኔ ለማመን ነው የተቸገርኩት። እውነቴን ነው የምላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ መይሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች አንድ ቪዲዮ ነው ይዤ መጣሁት ማለት ነው። ሁላችሁም ይመለከታል። መቼስ እንግዲህ የተሰደድነው ለብር ብለን አይደለም። ስለዚህ ብራችን በአግባቡ እንጠቀም። ጠንክራችሁ ስሩ። የኑሮ ውድነት ጨምሯል። ዶላር ጨምሯል። ዶላር ጨመረ ማለት የኑሮ ውድነት ናረ ማለት ነው። በነገራችን ላይ ምንዛሬ ሲጨምር አትደሰቱ። እሺ ሀገሬ ልጆች፣ ለምን ብትሉ ምንዛሬ ጨመረ ማለት የሀገራችን የኑሮ ውድነትም ተባባሰ ማለት ነው። እኔ በፊት ሳላውቅ ምንዛሬ ጨመረ ሲባል ደስ ይለኝ ነበር። ለምን ከዚያ ሄዶ ብሩ ምን ይሰራል ምናምን የሚለው ነገር አሳስበኝም። ብቻ እኔ ምንዛሬው ጨምሮ ጠቀም ያለ ብር መላክ ነበር የሚታየኝ ማለት ነው። አሁን ግን እየበሰልኩ ሲሄድ ትክክል እንዳልነበረ ገባኝ ማለት ነው። እና እንግዲህ ሀገሬ ልጆች ከሁለትና ከአንድ ወር በፊት ስለ ምንዛሬ በጣም ብር ለመላክ ሁሉ ተቸግረን ነበር። ብራቸው ሁሉ የተወረሰባቸው ልጆች አሉ። አያችሁ። በነገራችን ላይ ሁሌም እንደምላችሁ ሁሉም ነገር ባለበት አይቀጥልም። ሁሉም ነገር ባለበት አይቀጥልም። ጓደኛዬ ቤት ለማሰራት 12000 ድርሃማ እንደተበላባት ቀርቷል። ማለፉ አይቀርምና ያነቀን አልፎ ዛሬ ላይ ግን እየተላከ ነው። ለተወሰኑ ወራቶች፣ ለተወሰኑ ቀናቶች፣ ሳምንታቶች ስለሚሆን ተረጋጉ ባካችሁን እያልኳችሁ በተደጋጋሚ ቪዲዮ ሰርቼ ነበር ማለት ነው። አዎ ተረጋግቶም ሐዋላ ወደ ነበረበት ተመልሷል። ያው መንግስት እንደሚሰራ ያውቃል። ካገኛቸውም አይፋታቸውም፣ ግን ይዘነጋዋል። የሆነ ሰሞን ይከታተላል በደንብ ጫማውን አዝቦ፣ ከዛ በኋላ ግን ይዘናጋል፣ ይተዋል። እኛ ሸቃሎችን በነፃነት እንልካለን፣ ነጋዴዎችን በነፃነት ይቀበላሉ ማለት ነው። እና ሀገሬ ልጆች እንደዛ ብር መያዝ ካቆሙ በኋላ መከታተላቸውን ካቆሙ በኋላ የምንዛሬው ነገር ባንዱ ጣራ ነክቶ ነበር ማለት ነው። ባንዱ እውነቴን ነው የምላችሁ። እንዳልኳችሁ ከሁለት ወርና ከአንድ ወር በፊት የባንክና የሐዋላ ልዩነት ተቀራራቢ ነበር። ገባችሁ? እስከ ዛሬ እኮ በግማሽ ማለት ነበር የሚራራቀው። እና በዚያን ሰዓት ግን 38 እየተሸጠ በባንክ 37 ለምሳሌ ዱባይ እየተሸጠ በሐዋላ ስንልክ ነበር 42 40 41። ለዚያውም ገቢ የለም፣ ለዚያውም ብራችሁ ይወረሳል፣ ተጠንቀቁ እያሉ እያስፈራሩ ነበር ማለት ነው። አሁን ደግሞ እንግዲህ ብዙ ልዩነት እያሳየ ነው። የሚገርማችሁ ነገር ሐዋላው ሲቀንስ የባንኩ ደግሞ ጨምሯል ማለት ነው። የባንኩ ጨምሯል። እና ዋና ያስደነገጠሽ ነገር ወይንም ቪዲዮ ልትሰርበት የፈለግሽ ነገር ምንድነው ካላችሁ፣ ሰሞኑን አይታችሁ ከሆነ ምንዛሬ በጣም ጨምሮ ነበር። ገባችሁ? 42 ተነሳ በሉ 43 44 45 46 47 የማን የምየ ዱባይ ድርሃም ወላሂ 47 ደርሶ ነበር ማለት ነው ምንዛሬ 47። የሳውዲ ራሱ 44፣ የሳውዲ 44፣ የዱባይ 47 ደርሶ ነበር። እኔ በ46 ልክ ያለው ከላኩ በኋላ 47 ገባሉ ማለት ነው። 43 ልከው 45 ገባ ሲባሉ እንጣጥ ያሉ አሉ። 44 ልከው 46 ገባ ሲባል እንጣጥ ያላሉ። 42 ልከው 40 ብቻ ሄደውት ያለ ነገር ነው። በየጊዜው የሚቀያየር ነገር ነው። ግን ያ ሁሉ አለፈና ዛሬ ደግሞ ሌላ ታሪክ መጣ። ምን በሉ ለምሳሌ በባንክ የዱባይ ዛሬ ስንት መሰላችሁ? 38 ከ62 ሳንቲም ከ87 ይሸጣል በባንክ ማለት ነው። የሳውዲ አረቢያ 37 ብር ከ882 ከ33 ሳንቲም ይሸጣል ማለት ነው። ዩቲዩብ ስሩ ማለንገራችሁ ማለት ነው። ለምን ካላችሁ ዩቲዩብ እኮ በዩሮ ነው የሚቆጥር ልንገራችሁ ብዬ ነው። እሺ በባለፈው ወር አሁን ዩሮ የነበረ 161 ነበር። አሁን ባንዴው 165 ነጥብ 33.87 ገባ ማለት ነው። ዩቲዩበሮች የታደላችሁ ወላሂ። እኛን ደግሞ ዶላር እያፈሳችሁ ምናምን የምትሉ ወላሂ እናንተ እንደምታስቡት እኮ አይደለም። እኛ እኮ እይታ የለንም የሀገሬ ልጆች፣ እኛ እይታ የለንም ማለት ነው። እኛ የሚከፈለን እኮ 8000 4000 ነው። ገባችሁ? ታየ ከተባለ ማለት ነው። ለዚያውም ደግሞ በየወሩ ራስ ጋር እንድከፈል እንችላለን። ለምን ቻናላችን ስላላደገ እይታ ስለሌለው ማለት ነው። ይሄን ብላችሁ ቻልኩት እነ ዶላር ብላችሁ ነው እንደዚህ የምትሉት። እንደዚህ ከቆጠረልንማ አግኝተን ነው። ግን እኛውን አይመለከትም ስላችሁ በሁለት ወር በሶስት ወር ተጠራቅሞ እኮ ነው 10000 ብር 8000 ብር የሚመጣልን የሀገሬ ልጆች። እንዲህ ምን ብላችሁ ነው? እናማ አስቡት ማለት ነው። ወላሂ ከምሬ ነው የምላችሁ። አሁን ደግሞ ትንሽ እንትን ኢሮ ራሱ ከቆጠረላችሁ ምንዛሬው ከፍ ያለ ስለሆነ እንዲህ ብር ነው የሚከፈለው። እንዲህ ብር
ቀልዳችሁ ነው። 10,000 ያልኳችሁ ውሸቴን ነው ወላሂ። ዩቲዩብ ስሩ፣ በዚህ አጋጣሚ ዩቲዩብ ስሩ ማለት ነው። ዩቲዩብ ስሩ። ግን ደግሞ ዩቲዩብ የሚሰራ ሰው እንቅልፋም ሰው ዩቲዩብ አይሰራም። ወረኛ ሰው እንቅልፍ አይሰራም፣ ዩቲዩብ አይሰራም። ለምንድን ነው ይሄን ያላችሁኝ ካላችሁ ወረኛ ከሆናችሁ ከዚያችን ጓደኛችሁ ጋር ተደውላችሁ 1 ሰዓት 2 ሰዓት የምታወሩ ከሆነ እንቅልፋችሁ ሲመጣለሽ የምትሉ ከሆነ አሰሩም ማለት ነው። ምክንያቱም በተለይ አረብ ቤት ውስጥ ነው ዩቲዩብ መስራት በጣም ከባድ ነው። አልፎ ዋየው ይሆን ነው። እኔ በቃ እውነቴን ነው የምላችሁ ወላሂ። እና በዚህ አጋጣሚ ያበረታቱ። ምን ያክል ዋጋ እንደምንከፍል ብታይ፣ እንዴት እንደምናሳዝናችሁ እኛ ሸቃሎችን ዛሬ ካፈመሳችሁን ማለት ነው። ገባችሁ? እኛን ቻናል ካሳደጋችሁልን ወላሂ ለምሳሌ በየአካባቢያችን አሁን ወሎ ላይ እዩዋቸው ለምሳሌ ማለት ነው። ወሎ ላይ ደስ የሚል ጅማሮ አለ። ከአረብ ሀገር የተመለሱ አብዛኞቹ በሚባል መልኩ ዩቲዩበሮች ናቸው። ይገናኛሉ፣ ይሰባሰባሉ፣ ሀሳባቸውን ሸር ይደራረጋሉ። አነሰ ማደገም በወር የሚያገኙት ገቢ ያለ ማለት ነው። ስለዚህ እናንተም ደግሞ በአካባቢያችሁ ያለ ዩቲዩበርን ብታሳድጉ ጥቅሙ ለእናንተ ነው። ሀታ አሁን እንኳን ዩቲዩበር ባትሆኑ ሰው ቤት ተቀምጣችሁ ዩቲዩብ ለመስራት ባይመቻችሁ አንድ ፌመስ በአካባቢያችሁ ካለ ቡታጅራዎችን ተመልከቷቸው። ቡታጅራዎችን ከዚህ ያደረሰቻቸው ለምለም ነች ማለት ነው። ስለዚህማ እናንተ ባሰሩ እንኳን የሚሰራ ሰው አበረታቱ። ለምን አንድ ፌመስ በአካባቢያችሁ ካለ ነገ ሄዳችሁ እናንተ ያ ፌመስ ቻናል ከፍቶ ቢሰጣችሁ ቻናላችሁ ባንድ ያድግላችኋል ማለት ነው። የሀገሬ ልጆች ዩቲዩብን አትነቁ። በነገራችን ላይ ወላሂ እውነቴን ነው የምላችሁ። ሰውን ሰው ያረገው የአረብ ሀገር ብር ሳይሆን የዩቲዩብ ብር ነው። ስለዚህ ዩቲዩብ ስሩ፣ እንቅልፍ ይብቃችሁ ማለት ነው። የከሌ ደጋፊ ነኝ የኔ ማር የኔ እህት የኔ ወርቅ እያላችሁ ማለት ነው። ዝም ብላችሁ በጊዜ ያለ አግባብ ጊዜያችሁን አታባክኑ። ስሙኝማ አሁን ለምሳሌ አብረሽና ሩታን የምትደግፉ በጣም ብዙ ሰዎች አላችሁ። ለምሳሌ ነው የምላችሁ አይደል? አብረሽና ሩታን ብቻ በመደግፋችሁ እናንተ ደግሞ ገቢ ማግኘት ትችላላችሁ። ለምን? በእነሱ ቪዲዮ እየሰራችሁ። በጣም በርካታ እህቶች ልክ እንደኔ መዳም ቤት ውስጥ ነው ቪዲዮ ለመስራት የማይመቻቸው በእነሱ ብቻ ሁሌ ቪዲዮ እየሰሩ በየወሩ ገቢ የሚያገኙቶች አሉ። ገባችሁ? የምትነቅፉትም ሆነ የምትደግፉትም ሰው ካላችሁ ያን ሰው የገቢ ምንጭ ማድረግ ትችላላችሁ። እና ዩቲዩብ አትናቁ፣ ስሩ። ቪዲዮ ሊያልቅብኝ ነው ሳልናገር እና ምንድነው ያስመጣሽ ጉዳይ ካላችሁ ልንገራችሁ የሀገሬ ልጆች። ወላሂ በበቀደም 47 ገብቶ ነው 46 ልኬ ዛሬ ልክ ስጠይቅ 43 ገባሉኝ። ምን ዛሬ ለምንድን ነው ያሙኖ ገቢ የለም? ያሙኖ ገቢ የለም ድፍንፍን ብሏል ምናምን እያሉ ነው። በባንክ 48 ከምናምን ነው 38 ከምናምን ነው። በሐዋላ ደግሞ 43 ከምናምን ነው። ገብታችሁ ትራሳችሁ ጎግል ላይ ራሱ ማለት ነው። እና ወላሂ ልልክ ነበር በጣም ደነገጥኩኝ። እንዲሁም ደግሞ ገቢ የለም አሉኝ ማለት ነው። ስለዚህ አሁንም እሺ በሉ ተረጋጉ። እሺ ብራችሁ እንዳትልኩ ያዙ። 3 ቀን 4 ቀን ምናምን የደሞዝ ቀን ሊደርስ ሲል ይነሳል ትልካላችሁ እንጂ 47 ደርሶ ሆነ በ43 ብልክ እንደ ይሰማስ ምን ይላል? የኔን አይደለም ልከው በርግጥ የጓደኛዬ ብር ነበር ልክ የነበረ። እናማ ብራችሁን ያዙ። ዙሮ እዚህ ምን ዛሬ ረክሶ ብንልከው መዛ ያለው ነገር ውድ ነው። ስለዚህ ወደ መነበረበት እስከሚመለስ ድረስ ጠብቁ ነው። ገባችሁ? በዚህ አጋጣሚ ዛሬ ትልቅ መልእክት ነው ያስተላለፍኩት። ዩቲዩብን አትናቁ። ዩቲዩብ አትናቁ። የአረብ ሀገር ብር ሰውን ሰው አያረገውም። የዩቲዩብ ብር ነው ሰውን ሰው ያረገው። በወር 1 ሚሊዮን 800 ሺህ ብር 300 ሺህ ብር የሚከፈላቸው እኔ ማንም ሀገር ልገባ ነው። እውነቴን ነው የምላችሁ። ለምን ብትሉ ከዚህ ሆኜ ወይ ከድካም ያላረፍኩኝ ወይ ጥሩ ክፍያ ያልተከፈለኝ ወይ የመዳሜን ስራ በአግባቡ አልሰራው መንታ መንገድ ላይ ሆኜ ቀርቻለሁ። ስለዚህ ካላ በታች እናንተና ማኝ ሀገሬ ገብቼ ዩቲዩብ ሊሰራ ነው ማለት ነው። ምን ትሉኛላችሁ? ወይስ ጠፍቼ እዚሁ ባላፈላልጌ ላግባ? የትኛው ይሻላል? እስኪ አንዳንዴም ለእናንተ ማማከሩ ጥሩ ነው። ከእናንተ የሚደበቅ ነገር የለም። ጠፍቼ እዚሁ ላግባ ወይንስ ዩቲዩብን እና እናንተና ማኝ ሀገሬ ልግባ? መዳም ቤት በቃኝ ማለት ነው። ስራዋንም እየበደልኩ ነው፣ እኔም እየሞትኩ ነው።